ሌላ አሊ ጋር ልንገባ ነው በጣም የሚያሳዝን ህይወት አላት ታማሚ ልጅ አላት ግን ሰርፕራይዝ ልናረጋት ነው እዛው አይኗ ያያየ በቲክቶክ ላይቭ ገብተን ገንዘብ አሰባስበን የማጠቢያ ማሽን ገዝተንላት ቢያንስ ልብስ ያጠበች ልጇ እንድታሳድግ ልናደርግ ቲክቶክ ላይ ላይቭ ገብተን እውነት በ30 እና በ40 ደቂቃ ውስጥ የማጠቢያ ማሽን የሚገዛ ገንዘብ ይገኛል ለዛውም የ100 ብር ቻሌንጅ ነው ያሰምነው 100 ብር ተጠራቅሞ እውነት እንዲህ አይነት ትልቅ ነገር ያደርጋል እንግዲህ ፈጣሪ ይርዳ እንደምታዩት ሰዓቱ 11 ሰዓት ተኩል ነው ከቤት እየወጣን ነው አሁን መጀመሪያ የምንሄደው እንግዲህ ራቅ ያለ አካባቢ ነው አንዲትን እናት ሰርፕራይዝ ለማድረግ ነው እንግዲህ እግዚአብሔር መንገዳችንን ያቅና ሌላ ቤት እየገባን ነው ሌላችን እንዴት ነሽ ሰላም ነሽ ደህና ነሽ ማን ነው ዛጋ ልጄ ነው እኮ ማን ነው አቡበከር አቡኪ የሆነ ጸጥ የሚልበት ሰዓትም አለ ማህበረሰቡ በቃ ታማሚ ልጅ ስላላት እያለ በሐዘኔታ ስለሚያዝንላቸው ላይጠራቸው ይችላል መናገርም አይችልም ጸጥ የሚልበት ሰዓትም አለ በቅርብ የመጣበት ባህሪ ነው ይሄ በፊት አልነበረው ለሌላ ቢያንስ የማጠቢያ ማሽን ብንገዛላት እዚህ ግቢ ሆና ያጠበች ሰዎችን ማስተናገር ትችላለች የአራት ልጆች እናት ሆና ጉልበቷን ያፈሰሰች ሰው ቤት እየዞረች ጽዳት ያንሰራች ልብስ ያጠበች ነው የምታሳድጋቸው ለሌላ 50 ብር ብናስገባላት ስንት ይሆናል 600 ሲባዛ በ50 30 ሺህ ብር በቃ 50 ብር ቻሌንጅ እናስጀምራ እኔ 500 አስገብቻለሁ እንግዲህ አቅማችን እናድርግ የነዚህ እናቶች ችግር 1 ሚሊዮን ብር ቢያገኙ 500 ሺህ ብር ቢያገኙ የሚገርማችሁ ሄደን እንጠይቃቸው ብሩ አልቋል እና ዘላቂ መፍትሄው ወደ ገጠሪቱ ኢትዮጵያ ገብተን ሰፊ የስልጠና ማዕከል አቋቁመን እነዚህን እናቶች በጣም ብዙ ስልጠና አዘጋጅተንላቸዋል ተባረክ አንድ ወንድማችን ከሲያትል ደውሎ 10 ሺህ ብር አስገባልሻለሁ ያልሽ እስካሁን ስንት ብር ደርሷል 4790 ስንት ነበርሽ 1040 ብር ነበር 3000 ምናምን ብር ገብቷል እግዚአብሔር ይመስገን አሁን 6490 ደርሰናል ያስ የበጎ አድራጎት ድርጅታችን ስሙ ለመስደቅ የዘለቄታ በጎ አድራጎት ድርጅት ይባላል መሪ ቃሉ ደግሞ ያለን የተሰጠን እንድንጸድቅበት ነው የሚል ነው ጋይስ ሰርፕራይዝ ያያችሁ ነው እስካሁን ድረስ 10 ሺህ ብር አልፈናል 15000 እግዚአብሔር ይመስገን ጋይስ ቢኒ ከአትላንታ የኢትዮጵያ 15000 ብር አስገባልሻለሁ ብሎሻል ሌላ እንኳን ደስ ያለሽ እናቴ 1000 ሰው እንፈልጋለን የሚገርማችሁ ከዛሬ ጀምሮ በጎ ፈቃደኞችን መመዝገብ እንጀምራለን ወጣት ሆነው ጊዜ ኖሯቸው ልብ ኖሯቸው እዛ ገጠር መተው አንድ ወር ከኛ ጋር ቆይተው የነዚህን እናቶች ልጆቻቸውን የሚይዙልን እንደ ሞግዚት እኮ ላይሆኑ ይችላሉ ከዚህ በፊት በ50 ብር ቻሌንጅ 12000 ብር እዚህ ደርሰናል እግዚአብሔርን ተአምር ተመልከቱ ከደቂቃዎች በፊት እዚህ ቤት ስንገባ ምንም ነገር አልነበረንም እግዚአብሔር ያዘጋጀው ግን ይሄ ነው አይገርም የተሰፈርን ያለን ወለቴና አካባቢዋ ሌላን ደውሉላት እሷ የምታጥበው ልብስ በእውነት በበረከት የሚለበስ ልብስ ነው በጽድቅ የሚለበስ ልብስ ነው እሷን ማሳጠብ በእውነት በአንድ ድንጋይ ሁለት ወፍ ነው እሷ አጥባው ሲጠራ አብሮ ኃጢያታችንም ነው የሚጠራው ለምን ምጽዋት ከባድ ነው ለአቡበከር ወተት መግዣ እንዲሆን ዳይፐር መግዣ እንዲሆን ሌላ ነው ከዚህ በኋላ ልብስ የምታሳጥቡት የወለቴና አካባቢ ሰዎች ስንት ደረሰ ኒውሮሎጂስቶች ኒውሮሰርጅኖች ፔዲያትሪሺያኖች የህፃናት ሐኪሞች ፋርማሲስቶች የላብራቶሪ ባለሙያዎች ግንበኞች የቧንቧ ስራ ዝርጋታ ሰራተኞች ውሃ የለውም አካባቢው ስለዚህ ውሃ ጉድጓድ በመቆፈር እንደገና ደግሞ የእጅ ሙያ ያላቸው አናጺዎች የገጠር መንገዱን ለመጥረግ ግሬደር ኤክስካቫተር ሎደር የተለያዩ የመንገድ ስራ ማሽነሪዎች ያሏችሁ ባለሙያዎች እንፈልጋለን አሁን 16000 40 ሞልተናል ጋይስ 40 እኔ 40 ነበር ያልኩት አሳለፋችሁ ምንድነው እንደ አይነት ሰርፕራይዝ እገለበታለሁ ለዚህ ሳሩ ላይ ልገለበታ ክቡራትና ክቡራን በጣም እግዚአብሔር ይስጣችሁ ቴንኪው ለማለት እንከረበታለን ድንጋዩ ግን እንዴት ነው እንደዚህ እንላለን ማለት ነው በቃ ይሄው እንደዚህ ነው ካረጀ በኋላ አይዘይ እንደወጣት አትከረበትም ስንደረስን በጎ ፈቃደኛ ሆናችሁ መመዝገብ የምትፈልጉ ቮይስ ነው የምታደርጉልን ቴሌግራም ላይ በ0941 58 77 77 ቮይስ ላኩልን እኛ እንደውልላችኋለን 17690 ገብቷል ወንድማችን 10000 ይደመራል 27000 ያንተ 15 ሲደመር 42000 አይደለ በጣም አሪፍ ሌላ ሰርፕራይዝ ደግሞ ምንድነው በኔ በኩል ደግሞ አንድ ሰው ያያለ እና 10000 በስማ ወይኔ 50000 ገባ ማሽኑ ተገዛ ሰርፕራይዝ ሌላ ትላለ በተዋል እንኳን ደስ ያለሽ ሌላዬ ካልጋ የማይነሱ የማይንቀሳቀሱ በእናንተ እጅ ያሉ ህፃናት ካሏችሁ ደውሉልን በ0941 58 77 77 ባይዘው የገጠር ሰው ሩጫ ማንንም አይችለው
ገጠር ገባን ማለት ያው ለተልኳ እንወጣ ማለት አይደለም ስለዚህ ስንጋበዝ እንወጣለን ለምሳሌ አሁን ኖቬምበር 1 ዳላስ መጣን ታላቁ የቅዱስ ያሬድ ተቋም ዓመታዊ ሩጫ ይካሄዳል ዳላስ ላይ ቲሸርት ገዝቻለሁ በአካል መጥቼ አብረን የምንሮጠው ኖቬምበር 8 እዛው አሜሪካ ስታንድ አፕ ኮሜዲ ሾው አለን በአካል አብረን እንስቃለን ኖቬምበር 9 አትላንታ ላይ ኮሜዲ ሾው አለን የሩጫውን ቲሸርት ለመግዛት በዚህ ስልክ ነው የምትደውሉልን ይሄ የሩጫው ቲሸርት ነው የስታንድ አፕ ኮሜዲ ቲኬት ለማግኘት በዚህ ስልክ ነው የምትደውሉት ይሄ የስታንድ አፕ ኮሜዲ ቲኬት ነው ይቅርታ ስራ ላይ ነኝ